አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ያው እንግዲህ በድጋሚ እንደገና ተገናኝተናል ማለት ነው ከረጅም ጊዜ በኋላ እና አካውንቴን ኮፒ ሊንክ እያደረጋችሁ ወደ ነበረበት እንዲመለስ አድርጉልኝ። ከዚያ በተረፈ ደግሞ አንድ ሰው እዚህ ጋር ለደም ስኳር መድኃኒት ስራለን ምናምን ይላል። ኢንሻአላህ በአላህ ፍቃድ ዛሬ እሱን አሳያችኋለሁ። አንደኛው አብሽ ነው፣ ሁለተኛው ደግሞ ኩዝበራ ነው። የኩዝበራ ፍሬው ማለት ነው። የኩዝበራ ፍሬው፣ ሌላኛው ደግሞ ሽንኩርት ነው፣ ቀይ ሽንኩርት ማለት ነው። በተለይ እኛ ሀገር የሆነች አንድ ጥንጥዬ ሽንኩርት አለች አይደለ? እሷ ካለች ደግሞ በጣም አሪፍ ነው፣ በቃ በጣም ማለት ነው። የደም ስኳርን ለመቀነስ የሚያገለግል ምርጥ መድኃኒት ቢኖር ቀይ ሽንኩርት ነው፣ በጣም አሪፍ ነው። እና ዛሬ እሱን አሳያችኋለሁ እንዴት አድርጋችሁ እንደምትጠቀሙ ማለት ነው። መጀመሪያ አብሹን የምታደርጉት በደንብ አድርጋችሁ አዳምጡኝ። መጀመሪያ አብሹን ታጥቡትና ለተወሰነ ጊዜ እንዲደርቅ ታስቀምጡታላችሁ። ከዚያ በኋላ ትኩስ ውሃ ታመጡና እላዩ ላይ ትጨምራላችሁ። አንድ ማንኪያ ወስዳችሁ፣ እሺ ላሳያችሁ አንዴ። ከዚያ ተከድኑትና ለ10 ደቂቃ ተጠብቁታላችሁ። ከዚያ በኋላ እስከነ ውሃው ማለት ነው አንድ ላይ ነው የምትጠጡት። ኦኬ። ሽንኩርት ተልጡታላችሁ። ከዚያ በኋላ ማሽን ካላችሁ በማሽን መታችሁ ውሃውን ነው የምትጠጡት። የምትችሉ ከሆነ፣ የማትችሉ ከሆነ እንደዚሁ ብሉት፣ በቃ ምንም ችግር የለውም። አንደኛ ነገር የኮሌስትሮል መጠናችንን ይቀንስልናል። እንደገና ደግሞ ይሄ እንቅርት ምናምን ያለብን ሰዎች አለ አይደለ? እሱንም እንትን ይልልናል፣ ይቀንስልናል መጠኑን ማለት ነው። ኩዝበራውም ልክ እንደዛው በጣም ለብዙ ነገር ነው የሚጠቅመው። በተለይ ደግሞ የደም ካንሰር ላለባችሁ ሰዎች ለዛም ይጠቅማል። ይሄን ሁሌ ቢያንስ አሁን እኔ የማሳያችሁን ነገር ለ15 ቀን የምትጠቀሙት ከሆነ ማለት ነው። ከዚያ በኋላ መጀመሪያ ግን እናንተ አሁን በተለይ ደግሞ አረብ ሀገር ያላችሁ ሰዎች ማለት ነው የስኳር መለኪያዋ አለች። የስኳር መለኪያዋን ግዙና እኔ አሁን ያሳየኋችሁን ነገር ከመጠቀማችሁ በፊት ተለኩትና ልክ ከ15 ቀን በኋላ ማለት ነው ስትለኩት መጠኑ ካልወረደ ኢንሻአላህ በአላህ ፍቃድ ማለት ነው መጠኑ ይወርዳል። እዚሁ እንትን ላይ ኮሜንት ላይ መታችሁ ኮሜንት እንደምትሰጡኝ ተስፋ አደርጋለሁ። ሌላው ደግሞ ኩዝበራ ነው። ይሄ ደግሞ የኩዝበራው እንትን ነው፣ አያችሁት? እሱም ልክ በትኩስ ውሃ ነው እንትን የምትቀቅሉት። ትኩስ ውሃ ትጨምሩበታላችሁ፣ ካልሆነ ደግሞ ትቀቅሉታላችሁ። ኩዝበራውን ማለት ነው በእሳት ማለት ነው፣ ያው ማንተክተክ ማለት ነው። ታንተከትኩትና ታወርዱታላችሁ። ከዚያ በኋላ መጠጣት። ይህን የምታደርጉት ከምግብ በፊት ነው። ጠዋት ልክ ከእንቅልፍ ስትነሱ እነዚህን ነገሮች አድርጉ። ከዚያ በተረፈ ደግሞ ስኳር ያለባችሁ ሰዎች፣ እግራችሁ የሚቆስል ሰዎች ካላችሁ ለዛ የሚሆን መድኃኒትም ደግሞ እነግራችኋለሁ። ያ ደግሞ ምንድነው? ማር ነው። ሁሌ ጠዋት ስትነሱ ከእንቅልፍ ወይንም ልትተኙ ጠዋትና ማታ ልትተኙ ስትሉ እግራችሁን እየተቀባችሁ እደሩ። ከዛ ጠዋት ስትነሱ ታጠቡት። እሱንም ልክ ቢያንስ ለ15 ቀን ያህል ምናምን ተጠቀሙት። ከዚያ በኋላ ኢንሻአላህ በአላህ ፍቃድ ትድናላችሁ እላለሁ። ከዚያ በተረፈ አዲሱ አካውንቴን ማለት ነው ከስር ሜንሽን አደርግላችኋለሁ፣ እየገባችሁ ፎሎ አድርጉኝ። ምክንያቱም ይሄኛው አካውንቴ በጣም ዋርኒንግ እየሰጠኝ ነው፣ የመጨረሻ ዋርኒንግ ነው እያለኝ ያለው ማለት ነው። አላቅም ለምን እንደሆነ አላኩል ያህል። በቃ ሰላም አለይኩም።